እንግዲህ ይህንን ትርፋችሁ ምን ያህል ነው ብለን የምንሰራውን ቪዲዮ እንደወደዳችሁት ብዙዎቻችሁ እየነገራችሁን ትገኛላችሁ። ስለዚህ ዛሬም 5000 ዶሮዎችን ብናስገባ ምን ያህል ትርፍ እናገኛለን የሚለውን ነገር በአጭሩ ለመነጋገር እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ 5000 የእንቁላል ጣይ ዶሮዎችን ብናስገባ በቀን 4500 እንቁላሎችን ማግኘት እንችላለን። ይህም ጥራት ባለው መኖ እና ሌሎች ነገሮችን አሟልተን 4500 እንቁላሎችን ማግኘት እንችላለን። ይህ 4500 እንቁላል በ30 ቀን ወይም ደግሞ በወሩ ሲባዛ 135000 እንቁላሎችን በወር ውስጥ ማግኘት እንችላለን ማለት ነው። ይህ 135000 እንቁላሎችን ደግሞ አሁን ባለው የእንቁላል ዋጋ ወደ ገንዘብ ስንቀይረው 2,497,500 ብር እናገኛለን ማለት ነው። አጠቃላይ ሽያጫችሁ ነው። ይሄ አጠቃላይ የምትሸጡት ሽያጫችሁ ከ5000 ዶሮ ላይ የምትሸጡት ሽያጫችሁ ነው። ቋሚ ወጪዎቻችሁን እንመልከት። እንግዲህ ቋሚ ወጪዎቻችሁ አንደኛ የመኖ ፍጆታ ነው። የመኖ ፍጆታቸው ዶሮዎቻችን እንቁላል ጣይ ከሆኑ በኋላ 124 ግራም ስለሚመገቡ ያ በወር ውስጥ ተሰልቶ 186 ኩንታል የመኖ ፍጆታ አለባቸው ማለት ነው። ስለዚህ አሁን ባለው የመኖ ዋጋ ወደ ገንዘብ ስንቀይረው 1,148,178 ብር የመኖ ፍጆታ ይኖርባቸዋል ወይም ደግሞ የመኖ ወጪ ይኖርባቸዋል ማለት ነው። ሌሎቹ የቤት ኪራይ፣ የሰራተኛ ወጪ እንዲሁም ደግሞ የመብራትና የውሃ እንዲሁም የጥንቃቄ አልባሳት፣ የጥንቃቄ ወጪዎች ናቸው። እነዚህን ደግሞ 185,000 ብር ይዘንላችኋል በአጠቃላይ ደምረን ማለት ነው። 185,000 ይዘንላችኋል። ስለዚህ አጠቃላይ ሽያጫችሁ ሲቀነስ ቋሚ ወጪዎቻችሁ ምን ያህል ናቸው የሚለውን እንመልከት። አጠቃላይ ሽያጫችሁ እንግዲህ የሚሆነው 2,497,500 ብር አጠቃላይ ሽያጭ አላችሁ። አጠቃላይ ትሸጣላችሁ። እንቁላል የምታገኙትን 4500 እንቁላል በ30 ቀን ሸጣችሁ ማለት ነው። ከዚህም ላይ ቋሚ ወጪዎቻችሁ 1,333,178 ብር ቋሚ ወጪ ይኖርባቸዋል ማለት ነው። የመኖ ፍጆታ፣ የእንቁላል የመኖ ፍጆታ፣ የቤት ኪራይ፣ የሰራተኛ ወጪ፣ የመብራትና የውሃ እንዲሁም የጥንቃቄ እቃዎች ወይም የጥንቃቄ ወጪዎች የምንላቸውን የተለያዩ ወጪዎች አውጥታችሁ ማለት ነው። ስለዚህ ይህም በአጠቃላይ 1,164,322 ብር በሚገባ ከ5000 ዶሮዎች ማግኘት ትችላላችሁ ማለት ነው። ስለዚህ ይህን ያህል ትርፍ ታተርፋላችሁ። እርባታ ስራ በነገራችን ላይ ለ500 ዶሮ ለ5000 ዶሮ የምታወጡት ኢንቨስትመንቱ ነው የሚለያየው እንጂ እና ኢንቨስትመንቱና የምታገኙት ኢንካም ነው የሚለያየው እንጂ ልፋቱ ወይም ደግሞ የምትሰሩት ስራ አንድ አይነት ነው፣ ተመሳሳይ ነው። ሩቲኑ በየቀኑ የሚደረገው ሩቲን ተመሳሳይ ነው። ስለዚህ ካፒታል ካለና አቅም ካለ በከፍተኛ ቁጥር እንድትጀምሩ ሪኮመንድ እናደርጋለን። ነገር ግን በዶሮ እርባታ ላይ በመካከለኛ ቁጥር መጀመር ትችላላችሁ። ከ200 ከ50 መጀመር ትችላላችሁ። ነገር ግን ልፋቱና ሁሉም ነገር ተመሳሳይ ስለሆነ የምታወጡት ኢንቨስትመንት እና የምታገኙት ገቢ ነው እንጂ የሚለያየው ልፋቱ ተመሳሳይ ነው። የምታወጡት የክትባት መጠን ተመሳሳይ ነው። ብዙ ነገሮቹ ተመሳሳይ ስለሆኑ በከፍተኛ ቁጥር እንድትጀምሩት ሪኮመንድ እናደርጋለን። ምክንያቱም ከፍተኛ ኢንቨስትመንት ካደረጋችሁ ከፍተኛ ትርፍ ስለምታገኙበት ስለምትጠቀሙበት ማለት ነው። እንግዲህ የዛሬ ቪዲዮአችን ይመስል ነበረ። ይህንን ቪዲዮ
ሁላችሁም ሰብስክራይብ በማድረግ የኛ ቤተሰብ አካል እንድትሆኑ ደግሞ እንጋብዛለን። እኛን ለማታውቁን ደግሞ ሮባ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ ህንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንሰጣለን። እንዲሁም በሙሉ ፓኬጅም እንጠብቃችኋለን። መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ ልጠይቁን ትችላላችሁ። ቪዲዮ እንድንሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ቪዲዮ ስሪልን ብላችሁ የምትፈልጉትን ነገር ማስቀመጥ ትችላላችሁ። እንዲሁም ላይክ በማድረግ ደግሞ እኛም ማበረታታት ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። 5000 የእንቁላል ጣይ ዶሮዎችን በማስገባት ይህን ያህል ትርፍ ማግኘት ትችላላችሁ። የስጋ ዶሮዎችንም እንሰራላችሁ ከፈለጋችሁ ደግሞ ኮሜንት ሴክሽን ላይ ያሳውቁን። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ባይ